ይሻላል። እሺ ለብሰሽ ባይብስ ለብሰሽ በሰው ከዚህኛው ላይ ይሄኛውን ሞክሪልሽ ጋይስ እንዴት ነው? በጣም ያምራል። እውነት? እኔ ግን እንደዚህ አይነት አለባበስ ለብሼ ባል ደስ ይለኝ ነበር። እንዴ ለምን? ስንት ፋራው እንዳለ መሰለሽ። ከሌላ ሴት ጋር እየደነሰ አንቺን ከኋላ ባል እየተች ያለሽ። እንዴ አቤል ገምነሽ? እንዴ አዎ። አቤል ከኔ ፊት ይደነሳል፣ ከኋላ ደግሞ አንድ ትኩስ አለ። እና ለአቤል አትነግሪው? ምን ብዬ እየነካኝ ነው ብዬ? እንዴ ሰሊ ያልገባሽም ክለብ ውስጥ ጸብ ተነሳ ማለት ከሁለት አንዱ አካል ጉዳተኛ ሆኖ ነው የሚወጡት። ሞትም አለ ባይዘው ደግሞ ብሶት ያለባቸው የሚመስል ጤነኛ ጠጪዎቹ እንዳለ እንትን የሚጠጡበትን ብርጭቆና ጠርሙስ ያወርውሩታል። ፈራደሽ እንዴ አንቺ ክለብ ውስጥ ግን ብዙ ወጣ ያለ ነገር አለ ማለት ነው? ቀላል አለ። እኔ ግን መቼ ነው ክለብ መጋባው? እኔ እንደሆንኩኝ በፈለግሽው ቀን ልወስድሽ ዝግጁ ነኝ። ችግሩ አንቺ ያ ዮኒ ተብዬሽ እስኪፈቅድልሽ ትጠብቂያለሽ። ግን ያምር የሚፈቅድልሽ ይመስልሻል? እያወቅሽው ታዲያ እሱ ለማይፈቅድልሽ ነገር ለምን እያጓጓሽ ትቀሪያለሽ? አንቺ የምትሄጂው ከሆነ ሰው ጋር ለመውጣት አይደለም፣ ራስሽን ትፍታ ለማድረግ እንጂ። አንድ ቀንማ ይሄን የምትይኝን የክለብ ዓለም ማየት አለብኝ። እኔ ከነገርኩሽ በላይ ውብ ሆኖ ነው የምታገኙ። አክቹሊ ክለብ ውስጥ የሚያስጠላው ትንሽ ጸብ ከተነሳ ነው። እሱም ከጋርዶች አቅም በላይ ከሆነ ሌላው ታዩ። ስለዚህ በዚህ ሳምንት አየዋለሁ ደግሞ እውነት አሪፍ ሀሳብ። እንደዚህ ጨከን ብለሽ ካልወሰንሽ ያ የከተማ መናኝ የሆነ ፍቅረኛሽ ላይፍን ሳያሳይ ነው የሚገልሽ። እንዴት ዋልሽ? ቆይ ጭራሽ ሱቅ ዘግተህ መተህ ጸሎት ታደርጋለህ?
ጧትና ማታም ተረሰው ጸሎት አልበቃ ብሎ ነው። ለማንኛውም ቁጣሽን ተቆጭ። እባክህ ቁጣሽን ተቆጭ ምናምን ትላለህ እንዴ? ቁጣ ከምክንያታዊነት ይልቅ ለስሜት የሚያደላ ስለሆነ ምሪቱ ጥፋት፣ ግሳጼው መብደት ነው። ስለዚህ ረጋ በይ። ረጋ። ምን የሚያረጋጋ ነገር ኖሮ ነው የምረጋጋው? ቆይ በዚህ መሰረት እንደምንጋባው መክረው በወሰኑበት ጉዳይ የጥርጣሬ ሰበዝ መምዘዝ ያለማመን ምልክት ነው። እመኝ። ይሄ እኮ የማመንና ያለማመን ጉዳይ አይደለም። ደግሞ ከቃል ዘነፍ ማለት የሀሳባችን ተፈጻሚነት ላይ ጥርጣሬ ቢኖረኝ ምን ይገርማል? ሰላም ምን ሆነሻል? ቆይ ምኑ ላይ ነው ቃሌን ያዛነፍኩት? ያለብንን ወጪዎች ያለ ችግር ለመሸፈን ሁለታችንም በየፊናችን ጠንክሮ መስራት እንደሚጠበቅብን ተነጋግረን አንተ እዚህ ምን ትሰራለህ? እኔ እኮ ስልክ ስደውል ላልነሳ ሲለኝ ስራ ቦታ ደግሞ ስሄድ ሳጣ ጊዜ ምን ሆነ ብዬ ነበር የመጣሁት። አንተ ግን እዚህ ለጸሎት ቦታ ምናምን ትላለህ። ቆይ ለጸሎት ጊዜ አለው አይደል እንዴ? ተቆሞ የሚጸለየው እኮ ተሰርቶ ሲበላ ነው። የጸሎትን ጊዜ በልቶ ለማደር ከሚደረግ ሩጫ ጋር አታነጻጽር። ሲጀመር ሰው አምላኩን ለማመስገን የተፈጠረ ፍጥረት ነው። ሌላው ነገር ላሰብነው የሰርግ አነስተኛ ፕሮግራም እውናዊነት ዋስትና የሚሆነው የድንግል ማርያም ልጅ ነው እንጂ የኛ የገንዘብ ስሌት አይደለም። ይህን ስልሽ ገንዘብ አያስፈልገንም፣ ገንዘብ ለማግኘት መስራት አይጠበቅብንም እያልኩኝ አይደለም። ነገር ግን ዋነኛው መተማመኛሽ ጋብቻን በፈጠረ አምላክ ላይ ይሁን። ሲቀጥል እንዲህ ቆጣ ቆጣ ከማለትሽ በፊት ያለ ወትሮዬ ሱቄን ዘግቼ ለምን ወደ ቤት እንደመጣው ነበር መጠየቅ የነበረብሽ። እየጠየቅኩም ያለሁት እኮ ለምን ሱቁን ዘግተህ መጣህ ነው። እኔ በቁጣ የታጀለን ጥያቄ ከጥያቄነት አልቆጥረውም። ለመልስ ምት ያኮበኮበ ስሜት ለማውራት እንጂ ለመረዳት ምን ፍላጎት የለውም። ምን ነው አንተ ይሄን ያህል ቁጡ ነሽ አልክ? ክለብ ወስደ ስላለው ነገር አሳየኝ ያልሽኝን ጥያቄ ውድቅ ካደረግኩብሽ ቀን ጀምሮ በውሃ ቀጠነ የምትጨቃጨቂና የምትቆጭ ይሆንሻል። ደግሞ የምነግርሽ ክለብ የሚባል ቦታ በፍጹም አልወስድሽ። ምክንያቱም ምንም ጥቅም እንደሌለው ከቀድሞ ህይወቴ እየጠቀስኩ ደጋግሜ ነግሬሻለሁ። አልተቆጣውም። የተቆጣው መስሎ ከታየ እንኳን ለምን ስራት ተመጣ ነው እንጂ ክለብ አልወስድሽም ስላልከኝ አይደለም ካልሽ እሺ። ለማንኛውም ዛሬ ሱቁን ዘግቼ የመጣሁት ከሱቁ ጀርባ ያለችውን ቦታ የጸሎት ቦታ ለማድረግ ስለፈለኩኝ ስዕለ አድኖና አንዳንድ የሚያስፈልጉኝን ነገሮች ለመግዛት ቦታውን ለመካነ ጸሎት ለማዘጋጀት ነው። እንደውም ካሁን በኋላ ስራ የማትገቢ ከሆነ ስዕለ አድኖ በመግዛትና የጸሎት ቦታዋን በማዘጋጀት ታግዥኛለሽ። አንተ ግን ወይ አንደኛህን ለምን ወደ ገዳም አትገባም? ከዚህ ዓለም ኑሮ ጋር መጣጣም ካቃተ በቃ መንን እንዴ ጭራሽ የስራ ቦታ ላይ የጸሎት ቦታ ምናምን ላዘጋጅ ትላለህ? ታውቂያለሽ፣ በሌላ ሃይማኖት ውስጥ ያሉ ወንድሞቻችን የስራ ቦታቸው ላይ እንኳን ሆነው ለመስገድና ለመጸለይ የሚሆን ጊዜ አላቸው። እውነት ለመናገር እደነቃለሁ። ይሄን ስልሽ ተሰውሮ መጸለይና ለመጸለይ ታሳቢ ሳታደርጊ እንዲሁ በቅንነት ብቻ እውነታውን ለመረዳት ሞክሪ። ምንም ይሁን ምን ላመነው የሚታመን ሊደነቅ ይገባል። ግን እኛ ኦርቶዶክሳውያንስ ለምንድን ነው የዚህ ዓለም ኑሮ መንፈሳዊነታችንንና ለጸሎት የሰጠንን ጊዜ እንዲዳኝን እንፈቅድለት? እስከ መቼ ሰው ካልበላ አይኖርም በሚል ድፍን መልስ ሰበብ ለስጋችን እየባከንን ለነፍሳችን ሲሆን እንዝላለን? እስከ መቼ ለጸሎት እንድናውላቸው ከተሰጡን 7 የጸሎት ጊዜያት ውስጥ ቢያንስ 3-4ቱን እንዴት አንተገብር? አንተ እየቀለድክ ነው ወይ? የዚህ ዓለም ኑሮ አልገባህም? ያልገባኝ የገባኝን ካፋለሰብኝ ባይገባኝስ ምን እንዳላጣ ነው። የግንዛቤ ጉለትን ለመሸፈን ቃላት አትቋል። እና ሰላም በዚህ ልክ ክለብ ገብታ ለመፍታታት ምናምን ጓጉታለች እያልሽኝ ነው? ቀላል። እኔ እንደውም አንዴ ብታየው ሱስ የሚይዛት ይመስለኛል። አለ እንጂ ያ ጋሬጣ የሆነ ፍቅረኛው መቼም ነው የማይፈቅድላት። ቆይ ግን እሱ ግን ወጣቱ ነው፣ እንዴት በዚህ ልክ ያካብዳል? ደግሞ እሱ እንኳን ክለብ ገብቶ መፍታታት ምናምን ነገር የማይደለው ከሆነ ለምን እሷ እንድትሄድ አይፈቅድላትም ነው? ወይንስ ይቀናባታል? ወንድ ልጅ ሲመቀኝ ሴት ልጅ ደግሞ ስትቀና አንዳቸው ፍላጎት ተሟልቶ ማየት አይፈልጉም። የእሷ ሰው ደግሞ የከፈው በዚህ ቀውጥ ዓለም ውስጥ ሆኖ መንፈሳዊ ህይወትን የሚኖር ነው። በነገራችን ላይ ሰላም እንደነገረችኝ ከሆነ ከዚህ በፊት የሌለ አለሌና የክለብ ሰው ነበር። ላይፍን ቅጭት ካረገ በኋላ ሲበቃው ክለብን ማውገዝ ጀመረ አሉ። ድንቄም ማውጋሽ ምን ያለው ቂል ነው ባክሽ? ቂል ብቻ ቂላቂል እንጂ
ታዲያ ጓደኛሽ የተሳሳተ ሰው እንደያዘች ለምን አትነግሪያትም? እባክህ ከዚህ በፊት ደጋግሜ ነግሬያት ነበር፣ ግን በጣም እንደምትወደውና ለትዳር የምትፈልገው አይነት ሰው መሆኑን ነግራኛለች። እኔ ምን አገባኝ ብዬ ተውኩት። መስሏት ነው እንጂ እንደዚህ አይነት ሰው በፍጹም ለትዳር አይሆንም። ታውቂያለሽ፣ ብዙ ጊዜ የሃይማኖት ሰዎች ለትዳር የሚሆን መስሏቸው ሲሸወዱ ያለው ዛሬ አመት እንትን ነው፣ ዛሬ ወር እንትን ነው ምናምን እያሉ ስሜትሽን ሳይቀር ይገድሉብሻል። ባይዘው ወይ አድርገው ያውቁ ማለት ጓደኛ ከሆኑ 1 አመት ሆናቸዋል። ሳንጋባ ማድረጋጊያ የለም ብሎ ልጅቷን ስሜቷን እፍን አድርጋ እንድትቆይ አድርጓታል። በዚህ አመት ግን ይጋባሉ። ቆይ ያልገባኝ ነገር ሁለቱም ድንግል ናቸው? የዛሬና ያድርገውና የክለብ ሰው ነበር እያልኩ ሁለቱም ከዚህ በፊት ከአንድም 2 የፍቅር ጓደኛ ነበራቸው። ያው የእሷን በደንብ አውቃለሁ፣ የእሱን ግን የሰማሁት ከሷ ነው። እና ምን ተገኝቶ ነው ልክ ድንግል እንደሆነ ሰው ሳንጋባ እናደርግም ብሎ የልጅቷን ስሜት የሚያግተው? የመንፈሳዊነት መገለጫ ሆኖ ይሆናል። አይገርምም? ሰላም ነች፣ እያነሳናት ደወለች። ሄላ ይሄ ተደበቀው ውበት ዛሬ ወጣ። ወይኔ ጉድሽ! አንድ ሰው ዛሬ ሊጠለፍ ነው። ሰዎች በዚህ አመት ማገባ ሰው እኮ ነው እንዴ! ክለብ ገብቶም ማንንም አለመሆን አይቻልም። አንዱ ይልፍሻል። ደግሞ ሰውዬሽ ገና ሳትገቡ ካሁኑ እያቃጠለሽ ነው። ቢሆንም ትንሽ ጊዜ ይሰጠዋል የሚለወጥ ከሆነ አይመስለኝም። እመኑ በእርሱ ባዶ ነው አይሰራም። እመኑ በእርሱ የጠላት ፉከራ። እመኑ በእርሱ የማይተወን ጌታ። እመኑ በእርሱ አለ ከኛ ጋራ። እመኑ በእርሱ እጅግ አትረፍርፎ። እመኑ በእርሱ ጸጋ ከበዛልን። እመኑ በእርሱ በሞት ጀርባ ቆመን።
እመኑ በእርሱ ገና እንዘምራለን። ወይኔ ዮኒዬ አንቺ ተረጋጊ። ካንተ ጋር ብሆን ጫማዬ ፍችላት። እሺ ቆይ እንጂ ዮኒዬ ካንተ ጋር ብሆን የሁሉ ነገር ባልመጣ። ምንድን ነው አንቺ ኑዛዜ ያበዛሽ? ልትሞቺ ነው እንዴ? ዮኒዬ ይቅር በለኝ። ዮኒዬ አረደረስ በእናትሽ አታካቢ። ዮኒዬ ይቅር በለኝ። ይቅር በለኝ። ነግሮሽ ነበር። ኧረ እባክሽ ዝም በይ። ሰላም ይቅር በለኝ። እስኪ ነው ያንበልጭ። ምንድነው የተፈጠረው? ሰላም የኔ ወንድ ምንድነው የተፈጠረው? ምንድነው ንገሪኝ እስኪ ምንድነው የተፈጠረው? ሰላም ንገሪኝ የኔ ወንድ። ዮኒ ይቅር በለኝ። ዮኒዬ ከእንግዲህ እኔም ተለውጬ ጓደኛዬ ሜሪና ፍቅረኛዋ አቤልን ለመለወጥ እግዚአብሔር በረዳኝ በአቅሜ እጥራለሁ። በትንቢተ አሞጽ በሕይወት ትኖሩ ዘንድ መልካምን እንጂ ክፉን አትፈልጉ የሚል ውብ ቃል ተጽፏል። ምርጫሽ የሕይወት በመሆኑ እኔም ደስ ብሎኛል። ከእንግዲህ በኋላ ከጸሎት የራቀ ሕይወት እንዲኖረኝ አልፈልግም። ፈራሽና በስባሽ ለሆነው ስጋዬ እየደከምኩኝ ዘላለማዊው ቤቴን ችላ እምልበት ምንም አይነት ምክንያት የለም። ስለዚህም በየጊዜው መመስገን ወደሚገባው አምላክ ጸልያለሁ። ከንጋቱ 12 ሰዓት ላይ ሌሊቱን አሳልፎ ብርሃን እንድናይ ስላበቃን እንዲሁም በዚህ ሰዓት አዳም ከገነት ተባሮባታልና ጌታም የሁሉ ፈጣሪ ሲሆን በፍጡር በሆነው ከጲላጦስ ፊት ቆሞ የተወቀሰው በዚሁ ሰዓት ነውና
ይህን እያሰብን እንጸልያለን። ከጠዋቱ 3 ሰዓት ደግሞ ድንግል ማርያም የገብርኤልን ብስራት የሰማችበትና ጌታን የጸነሰችበት ሰዓት ሲሆን ጌታም ከጲላጦስ ፊት ቀርቦ የተገረፈበት ነው። ለሐዋርያትም መንፈስ ቅዱስ የወረደው በዚህ ሰዓት ነው። ስለሆነ ከላይ የተጠቀሱትን ክዋኔዎች እያሰብን ጠዋት 3 ሰዓት ላይ እንጸልያለን። እኩለ ቀን 6 ሰዓት የምንጸልይበት ምክንያት ደግሞ በዚህ ሰዓት ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ የተባሉ ችንካሮች ተቸንክረውበት በቀራንዮ አደባባይ ስለኛ በመስቀል ላይ ተሰቅሏል። እናም ጌታ ስለኛ ሲል የከፈለውን ይህን መከራ እያሰብን እንጸልያለን። ከቀኑ 9 ሰዓት አይሁዶች ጌታ በመስቀል ላይ ሳለ መራራ ሞት አጠጥተውታል። እንዲሁም በዚህ ሰዓት ጌታ በገዛ ስልጣኑ ቅድስት ነፍሱን ከክብር ስጋው የለየበት ሰዓት ነው። ከቀኑ 11 ሰዓት ላይ ደግሞ ወደ መቃብር የወረደበትና የቀን መሸጋገሪያ ስለሆነ ይህንን እያሰብን እንጸልያለን። ከምሽቱ 3 ሰዓት ሰላም የዋለንን አምላክ አመስግነን አዳራችንንም ለእርሱ የምንሰጥበት በመሆኑ በዚህ ሰዓት ጌታ የጸሎት ስርዓት ያሳየበትና በአይሁድ የተያዘበት ሰዓት በመሆኑ እነዚህን ታሳቢ በማድረግ በዚህ ሰዓት እንጸልያለን። 7ኛው የጸሎት ሰዓት መንፈቀ ሌሊት 6 ሰዓት ነው። በዚህ ሰዓት ዳዊት ወገቡን ታጥቆ አመስግኖታል። ጳውሎስና ሲላስም በእስር ቤት ሆነው ጸልየውበታል። በዚህ ሰዓት ኢየሱስ ሞትን ድል አድርጎ ተነስቷል። አየሽ፣ እኛ ኦርቶዶክሳውያን ከበቂ ምክንያት ጋር የተገለጹ 7 የጸሎታት ጊዜያት ተሰጥተውን አንዱ እንኳን መጸለይ የከበደን በየትኛውም ሁኔታ ሆነን ልንጸልይ ይገባል። መጸለይን የመሰለ መልካም ነገር የለም። በተለይ በዚህ ዘመን ማን ያውቃል? በትንቢተ ናሆም ምዕራፍ 3 ከቁጥር 3 ላይ የፈጣን ሰረገላ ጩኸት ተሰምቷል፣ ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል የሚለው አስጨናቂ ቃል ለዚህ ፈታኝ ዘመን የተገባ ሊሆንም ይችላልና ከጥፋት እንድንድን እንጸልይ። የፈጣን ሰረገላ ጩኸት ተሰምቷል፣ ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል የሚለው አስጨናቂ ቃል ለዚህ ፈታኝ ዘመን የተገባ ሊሆንም ይችላልና ከጥፋት እንድንድን እንጸልይ። ሆኖም ግን በክፉና በደግ ዘመን የማይዳኝ ክርስቲያናዊ ጸሎት ማድረግ ግዴታችን ነው።